እሺ ሰላም እንዴት ናችሁ? ዛሬ ደግሞ እንደገር በቆየሁበት ሰዓት በማስታወሻዬ ላይ በጣም ኢንስፓየር ካደረጉኝ ነገሮች 11 ነጥቦችን ጽፌያለሁ። እስቲ ከሀገራችን ነባራዊ ሁኔታ ጋር እያገናኛችሁ እዩ እስቲ። አንደኛ ኖ ፖሊስ ኖ ትራፊክ ፖሊስ ብዬ የጻፍኩት ፖሊስ የሚባል ትራፊክ ፖሊስ የሚባል የናፍጥ ቃል የለም። አንድ ቀን ነው እንደ አጋጣሚ ኩፍያ ያደረገው ፖሊስ ነው የሚመስለኝ። በሩቅ ኢንዲያን ፖሊስ ይላል አንድ ያየሁት ማለት የለም። በቃ ሰው የራሱን ስራ ነው የሚሰራው። ኤቭሪቲንግ ኢዝ ፒስ ማለት ነው። ሁለተኛ እግረኛን ብዙ አታዩ። ሞተር ሳይክል ስለሚያመርቱ ይመስለኛል እንዴ ፍጥነቱ ካልፈጠናችሁ እስኪባሉ ድረስ የሚመስለኝ ማለት ነው። ቀስ ብላችሁ ከነዳችሁ ትቀጣላችሁ የተባሉት ነው የሚመስለኝ። ሳይክል ሞተር ሳይክል ኦ ማይ ጉድኔስ ወንዱ ሴቱ ማለት ነው። በቪዲዮ አሳያችኋለሁ ሌላ ቀን ማለት ነው። ሶስተኛ ንግድ ቤቶች በሙሉ ዝግ ናቸው። አንድ ክፍት የሚባል ንግድ ቤት እኔ ያየሁትን ነው የለም። ከፍቴ ነው የምትገባ ማለት ነው። ኤቭሪ ትሬድ ሃውስ ከፍቴ ነው የምትገባ። ማስታወቂያ ያለው የልብስ የምግብ መሆኑ ከፍቴ ነው የምትገባው። ኦፔን ነው የሚለው በቃ አለቀ። እኛ ጋር አባቴ ከደንብ ጋር ሩጫ መሮሮጥ መጋፈጥ ኢላፊ ድንበር አልፌ ምናምን ማለት ነው። አራተኛ በጣም ሰርፕራይዝ ካደረገኝ በእያንዳንዱ ሰርቪስ ሪሲት ይሰጣል። ትራንስፖርት የ20 ብር ሄደ ወይ ማሽን ይዟል ወይም ደግሞ ደረሰኝ በእጁ ይዟል። ለመታዘብ የሚያጨበርብር ይኖራል ብዬ በጣም ሲከታተል ነበር። የለም። ይሄ ገራሚ ነው በጣም ማለት ነው። አምስተኛ ኤቭሪቲንግ ኢዝ ፒስ። ደስ ካሉኝ ነገሮች አቴኒ ታይም ስትሄድ ምንም አባከና የሚል የለም። እኛ አበሾችን እያዩ የሚደነቁ አሉ። ከዚህ ውጭ አባቴ ሰላማዊ ነው ማለት ነው። ስድስተኛ እንዲህ እንደ ሀገራችን መጠጥ ቤት፣ ስጋ ቤት ሰው በጣም ተሰብስቦ የሚጫወትበት ቤት አልገጠመኝም፣ አላየውም። በጣም ስንፈልግ ነበር ማለት ነው። የለም። ይህ ስጋ ቤት ሲጀመር እዚህ ጋር አባቴ ከሩቅ ተደርድሮልን የፍያል የበሬ አባቴ በጣም ገራሚ ነው ማለት ነው። እና የለም። ሰባተኛ ዲኤስቲቪ እና ኳስ ምናምን የለም። እና እንግሊዝ ፕሪሚየር ሊግ ነበረ እና ዛሬ የቼልሲ ጨዋታ አለ የት ማየት ይችላለሁ ብዬ ጠይቀዋለሁ። ጀለስ ምንድን ነው ቼልሲ ይላል። ኳስ ምናምን አትደግፍም? እንዳትደግፍ ይደግፋለሁ። ማንን ትደግፋለህ? ሮናልዶ እና ሜሲን አለ። እነሱ እኮ ያው እድሜ እየገፋ ከዩሮፕ እኮ ተገፍቶ እኮ የሉም እኮ አሁን ኦልሞስት ዝናቸው ነው ያለውና እሱን ነው የሚያስታውሱት። በዜና ነው እንደሚያውቁት አይነት ነገር የለም። ቃውጢ ኳስ የማንቸስተር ነው ቤቱ ይሞላል ብዬ ቲቪ ራሱ አይከፈትም በዛ ደረጃ ማለት ነውና የለም። ዲኤስቲቪ የለም። ኳስ ተሰብስቦ እንደዛ ማየት የለም። ስምንተኛ አንድ ቦታ መቆየት የለም። ቁጭ ብለው መቆየት የለም። ቁጭ አሉ፣ በሉ፣ ሄዱ። እኔና ጓደኛዬ ነን ከዚህ ከኢትዮጵያ አብረን ሄድነውና መሄጃ ስለሌለን ረዥም ሰዓት እንቆያለን። ራሴን ታዝባለሁ ለጓደኛዬ ሳልነግረው ማለት ነው።
ቁጭ አለ አባቴ ሄደ። እኛ ስንት ሰዓት እንዴ ቡና ለመጠጣት አባቴ ስንት ሰዓት ነው የምንቆየው? በጣም ገራሚ ነው። 9ኛ ሊመናም አባቴ እዛ ላይ አለ። መኪና ውስጥ ይገባና ስለምን እንዲኛ ገረገ ስለማረ ምናምን የለም ይናካል፣ እንዲህ ገፋ ያደርጋል። እንደማስገደድ በሉት እንደማስገደድ የሆነ ነገር እያጫሱ ምናምን ይመጣና ይናካል፣ እንዲህ ገፋ ያደርጋል። እና እቺ ደግሞ እንደው እንዳትገጥማችሁ እንዴ ሀበሻ ኢትዮጵያዊ አድዋ ላይ ምናምን እያለ ዘራፍ ወደ ማለት እንዳይገባ ማለት ነው። እና 10ኛ ቋንቋቸው ማለት ነው። እኔ ያው ለምዳለሁ። አንድ ወርድ ሳሊስ ነው የተመለስኩት ባይዘቤ ማለት ነመስቴ እዚህም ሰባ ይላል አይገባም ማለት ነው። 11ኛ መኪና በቀኝ ነው አባቴ የሚነዱት። ይሄ ብዙ ሰው ያውቃል ብዬ ገምታለሁ። ኢትዮጵያ ውስጥ በግራ ነው፣ እግረኛ በቀኝ ተገላብጦች ነው። እዛ ገርሞኛል። ቲቪ ላይ አየዋለሁ፣ ግን እዛ እንደዛ ነው። በጣም የመጨረሻ 12ኛ ደስ ያለኝ ማለት ነው። ያንተን ብር ይተባበሯል። እንደው በቃ ስለተባበርከኝ ብለህ ልትጋብዘው ወይ ብር ልትሰጠው ብር ስታወጣ ወይም ደግሞ ና ልጋብዝ ካልክ ኖ አይ ዶንት ዋንት ዩር ማኒ ይላል አባት። እኛ እኮ እዚህ እንደ ምናምን የለም እንደ ይላል እዚህ ማለት። ስለዚህ ኦ ማይ ጉድነስ አንዱማ እና እንደውም እንትን ጠፍቶብን 2 ሰዓት 3 ሰዓት ምናምን ከኛ ጋር ለፍቶ 500 ሩፒስ በጣም ውድ የሚባል ነው። 500 አዋቴን 1000 ኢንካ ስንለው የእውነት አልቀበልም ነው ያለ። who says this in this country? who says this? አዎ እዚህ ለ50 ብር ያው ወቅቶ ይቀበላል እንጂ አባቴ እንዲሁ በሰላም ሀገሬን ካብሌማ የማይቀበል የለም። እና እንዲህ ነበር ይሄ የምማርበት ነው ትምህርቴን። ማይ ጉድነስ እና የሚገርም ነበረ። ዴሊ ደግሞ በጣም የምታምር ከተማ ናት። በዛውም ልክ ደግሞ የሚደብር ሽታም አለባት። just this is my experience, what I want to share with you. Thank you very much for watching.